ከሰው ጋር ለመኖር አላገለግልም። የእንጀራም ችግር የለብኝማ። ይሄ ጭንቅላት ሀባብ አይደለም፣ ይሰራል። ዱባም አይደለም እዚህ ጋር ቁጭ ብሎ የተከመረ በደንብ ይሰራል። ማንን እንስማ? ትዝ ይላችኋል አንደኛ ነገሥት ምዕራፍ 17 ላይ መጣና ኤልያስ ሰማው አለ። ምን ሰማ ሲባል በሲዶና ወዳለችው ወደዛች ሰረብታይቱ ቤት ትሄድና እንጎቻን ትበላለህ አለ። ሰማው ብሎ ደስ አይልም? እሱም ወደ ሲዶና ሰረብታይቱ ቤት ላይ ሄደ ይላል። በከተማው በር መግቢያ ላይ ጭራሮ ትለቅማለች። ሴቲቱንም ቀረባለና የተናገረው ቃል ያስደስታል። አንቺ ሴት ምን ስጭኝ አላት? ውሃ ለመስጠት እሺ ብላ ሮጣ ስትሄድ እንጎቻንም ጨምረሽ ሲላት እንጎቻው አቆማት። የላትማ ያላት ቀለል ብላ ስትሮጥ በሌላት ሲመጣ ቀጣለች። ጥቂት ዱቄት አለች፣ እኔና ልጄ ምን የምንናገር በልተን የምንሞትባት እሷንም የመጨረሻ ናት። እሱ ጨከናለና ከመጨረሻውም አምጩ በመጀመሪያ አላት። ይህ ሰውዬ ምን አይነት ጭካኔ ነው ብዬ ሳስብ መገለጥ መጣልኝ። ለካ ሴትዮዋ እጅ ላይ የነበረው እንጀራ በልታ የምትሞትበት ነው፣ ሰምታ የምትኖርበትን ቃል ግን ይዞ መጥቷል። ሰው ለካ ክርስቲያን የሚኖረው በእንጀራ አይደለም፣ ሰምቶ በሚያኖር ቃል። ስለዚህ በዚህ ቃል ለመኖር መስማት። ስለዚህ አምጪ ይላታል። የመጨረሻውን ያላ ካናሽ እሱ ጥቂቱን ለኔ ስጭኝ ይላል። ትከራከራለች። ልሞት ነው እያለች ነው። አይ በሷ የመሞቻ ማብቂያ ምዕራፍ ላይ መኖሪያዋን እየሰራ የሚያኖራትን ቃል አመጣና ለካ የምትሞትበትን እንጀራ ነጥቆ የምትኖርበትን ቃል ሊሰጣት ነው። ስሙ፣ ቃሉ ያኖራቸዋል። ጩና አሜን በሉ። ሰው በእንጀራ አይኖርም፣ በሚሰማው በእግዚአብሔር ቃል ሚኖር። ማንን እንስማ?